venga por mí. Aquí lo espero en Miraflores. No se tarde en llegar, cobarde. ታህሳስ 25 2018 ዓመተ ምህረት ከሌሊቱ 8 ሰዓት ከ00 በቬንዙዌላ ሰማይ ስር በካራካስ ከተማ እጅግ በጣም አደገኛ የሆኑ የቦምብና የተኩስ ድምጾች ይሰማሉ። የዴልታ ፎርስ ሰራዊቶች በቬንዙዌላን ቤተ መንግስት ጣሪያ ላይ ያርፋል። እቅዱ አጭርና እጅግ በጣም ግልጽ ነው። በ3 ሰዓታት ውስጥ ፕሬዝዳንት ኒኮላስ ማዱሮን የቬንዙዌላ ፕሬዝዳንት አለማድረግ ነው። ከፕሬዝዳንትነት ወደ እስረኝነት በደቂቃዎች ውስጥ ይህ ዓለማችን ካየችው እጅግ በጣም አስገራሚና እጅን በአፍ ላይ ከሚያስጭኑ ታሪኮች ውስጥ አንዱ ሆኖ ተመዝግቧል። ይህ ተልእኮ በታህሳስ 25 ቀን ወይም ጃንዋሪ 3 ላይ አልነበረም የጀመረው። ይልቁንስ ከወራት በፊት የቬንዙዌላው ፕሬዝዳንት ኒኮላስ እቅድ ታቅዶለታል። ሲአይኤ ወይም የአሜሪካ የስለላ ቡድን እንዴት ይህንን ፕሬዝዳንት በሕይወት እያለ መያዝ እንደሚችሉ ሲያጠኑ ቆይተዋል። በዚህም ምክንያት ብለው የያዙት ፕሬዝዳንቱን የወነጀሉት እጽ በማዘዋወር ብለው ነው። በህዳር ወይም ደግሞ በዲሴምበር ወር ላይ ዩኤስኤስ ኢሞጂማ ተብላ የምትጠራ ግዙፍ ጀቶችን መያዝ የምትችል አንድ ትልቅ መርከብ ከቬንዙዌላ በ100 ኪሎ ሜትር ርቀት ላይ ተቀምጣለች። በካራቢያን ሲ ላይም ሰፍራለች። ይቺ ግዙፍ መርከብ ከ160 በላይ የሚሆኑ የጦር ጀቶችን አቅፋ ይዛለች። ይህን ሚሽን እንዲፈጽሙላት አሜሪካ የመረጠችው የዴልታ ፎርስ ቡድን ነው። አሜሪካ እጅግ በጣም የምትመካባትና የምትኮራባት የጦር ቡድኖች ናቸው። እነዚህ ወታደሮች ለመደበኛ ኦፕሬሽኖች አይላኩም። ለመዋጋት፣ አገርን ለመጠበቅ፣ ድንበር ለመጠበቅ በፍጹም አይላኩም። እነዚህ ወታደሮች የሚላኩት እጅግ በጣም አንገብጋቢ፣ አስቸኳይና ብዙ ትኩረት ለሚሻ ጉዳይ ብቻ ነው። በእርግጥ ሚሽን ውድቅ ሆኖባቸው አያውቅም። የተላኩትን ተልእኮች በሙሉ 100% በማሳካት ይታወቃሉ። ማንኛውም ዴልታ ፎርስ እጁ ያለበት ተልእኮች በሙሉ እጅግ በጣም ጥብቅና ሚስጥራዊ ሆኖ ይቆያል። ምናልባትም ከፕሬዝዳንቱና ከጥቂት ሰዎች ውጪ ይህንን ተልእኮ ማንም እንዳይሰማ ይደረጋል። የአሜሪካን ትላልቅ ባለስልጣናትም ሆነ ባለሀብቶች ጋር ይህ መረጃ እንዳይደርስ ይደረጋል። ታዲያ የዴልታ ፎርስ ቡድንም ተልእኮን ልብ ብሎ ማጥናት ጀመረ። ኢላማቸው አንድና አንድ ነው። ከ2013 ዓመተ ምህረት ጀምሮ የቬንዙዌላ ፕሬዝዳንት የሆኑትን ኒኮላስ ማዱሮን በእጃቸው ውስጥ ማስገባት። አሜሪካ ለዚህ ፕሬዝዳንት የመጀመሪያ ማስጠንቀቂያዋን የሰጠችው በመጋቢት ወር 2020 ዓመተ ምህረት ነው። ወንጀሉም የተመሰረተው በአደንዛዥ እጽ ዝውውር ነበር። የ50 ሚሊዮን ዶላርም ዕዳ ተጥሎበት ነበር። ፕሬዝዳንቱ ማሪያ ፍሎርስ በሚባል ግዙፍ የተንጣለለ ቤተ መንግሥት ውስጥ ይኖራል። የካራካስ ከተማ ማዕከላዊ ስፍራን ይዟል። ኤስ-300 ተብሎ በሚጠራ ሚሳኤሎችም ይህ ስፍራ የተጠበቀ ነው። በቤተ መንግሥት ውስጥም እጅግ በጣም ብዙ የመከላከያ ሰራዊቶችና ፕሬዝዳንቱን ለመጠበቅ የተሾሙ ወታደሮች አሉ። በቤተ መንግሥት ውስጥ ብቻ 200 ገደማ የሚቆጠሩ ወታደሮች ይገኛሉ። ይህ የአሜሪካ ተልእኮ በጥንቃቄ መሰራት አለበት። አንድ ስህተት እንኳን ለወራት የተዘጋጁበትን ተልእኮ ሊያከሽፍባቸው ይችላል። ይህ ተልእኮ በሚደረግበት ወቅት አሜሪካ ማንም ሰው እንዲሞትባት አትፈልግም። የአሜሪካን የስለላ ቡድን ፕሬዝዳንት ኒኮላስን ለብዙ ዓመታት ስትከታተለው ቆይታለች። የሚያደርጋቸውን ድርጊቶች፣ ምን እንደሚወድ፣ ምን እንደሚጠላ፣ የሚመገበውን፣ የሚጠጣውን፣ የሚጓጓዝበትንም ስፍራ ጭምር ጠንቅቃ ታውቃለች። ታዲያ ከተያዘበት አንድ ቀን በፊት ጃንዋሪ 2 ወይም ደግሞ ታህሳስ 24 ቀን ከቻይና ተወካዮች ጋር ስብሰባ አድርጎ ነበር። ይህ ስብሰባ 3 ሰዓታትን ፈጅቷል።
ስብሰባው ከሌሊቱ 5 ሰዓት ሲል ተጠናቀቀ። ታዲያ በኩለ ሌሊትም በስብሰባው ላይ የተሳተፉ ሰዎች በሙሉ ይሄዳሉ። ያቺ ለአሜሪካኖች ለዴልታ ፎርስ መግቢያ ዕዳዳዋ ነበረች። ይህ ክስተት ከመሆኑ ከ5 ቀናቶች በፊት ፕሬዝዳንት ዶናልድ ትራምፕ ይህ ተልዕኮ ተፈጻሚነት እንዲያገኝ ፊርማቸውን በወረቀት ላይ አኖሩ። ኦፕሬሽን ላይትኒንግ ስትራይክ በጃንዋሪ 3 ወይም ደግሞ ታህሳስ 25 ቀን ላይ ተፈጻሚነቱን እንዲያገኝ ተነገረ። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በሕይወት ማምጣት። ይህ ተልዕኮ ተፈጻሚነቱን እንዲያገኝ 4 ክፍሎች አሉት። የመጀመሪያው ክፍል የአየር መከላከያዎችን ማወዛገብና ማዘናጋት ነው። በሁለተኛው ክፍል ውስጥ ደግሞ ይህንን ተልዕኮ ለመስራት የተላኩትን ሰዎች ማዘጋጀትና ማስገባት። ሶስተኛው ፕሬዝዳንት ኒኮላስን መያዝ። የመጨረሻው ደግሞ ፕሬዝዳንቱን ይዞ ከዛ ክልል መውጣት ነው። ለማንኛውም አይነት ስህተት ምንም አይነት ክፍተትም ሆነ ቦታ የለም። ታዲያ ጃንዋሪ 2 ቀን የዴልታ ፎርስ ቡድኖች ዝግጅታቸውን ጀመሩ። የሚያስፈልጋቸውን ነገር በሙሉ ወሰዱ። በምሽት እንዲያዩ የሚያገለግላቸውን መነጽሮች፣ ምንም አይነት ድምፅ የማያወጡ መሳሪያዎችን፣ የድምፅ ቦምቦችን እንዲሁም የተለያዩ በቴክኖሎጂ የተራቀቁ መሳሪያዎችን ያዙ። ሁሉም ልዩ ኃይል መያዝ ያለባቸውን ነገር ደጋግመው 3 ጊዜ የማየት ግዴታ አለባቸው። በውድቅት ሌሊትም ላይ እነዚህ አይሮፕላኖች ተነሱ። ጥቁር ጭልፊት ወይም ደግሞ ብላክ ሆክ በመባል የሚጠራ አንድ ግዙፍ ሄሊኮፕተር አላቸው። ይህ ሄሊኮፕተር የተሰራው ልክ እንደዚህ ከሽብር ጋር የተገናኙ ድርጊቶችን የሚፈጽሙ ሰዎችን ለመያዝ የሚጠቀሙበት ሄሊኮፕተር ነው። በውድቅት ሌሊትም ጉዟቸውን ወደ ቬንዙዌላ አየር ክልል ስር ገቡ። ይህን ሲያደርጉ ከራዳር ለመውጣት በሚል እጅግ በጣም በዝቅተኛ ከፍታ ላይ ይበሩ ነበር። በቬንዙዌላ ጨለማ ሰማይ ስር የአሜሪካን ድሮኖች ያንዣብባሉ። ሁሉም ነገር ልክ መሆኑን ያረጋግጡ ነበር። የፕሬዝዳንቱ መኝታ ክፍል በ3ኛው ፎቅ ላይ እንደሚገኝ አጥንተዋል። ይህን ተልዕኮ ከመውጣታቸው በፊት የቬንዙዌላ ቤተ መንግስትን በዛው በአሜሪካ ውስጥ ደግሞ በመስራት ሁሉንም ነገር አጥንተዋል። እያንዳንዱን ክፍል ልክ እንደኖሩበት ይመስል እጅግ በጣም አድርገው ያውቁታል። 12 ብላክ ሃውክ ወይም ጥቁር ጭልፊት ተብሎ ስያሜ የተሰጠው ሄሊኮፕተሮች ተዘጋጁ። ሊትል በርድ ወይም ትንሿ ወፍ ብለው ስያሜ የሰጧትን ሄሊኮፕተሮችንም ከነመሳሪያዋ አዘጋጁ። ሄሊኮፕተሮች ውስጥ ወደ 40 የሚጠጉ የዴልታ ፎርስ አባላቶች ተሰማሩ። ምንም አይነት ስህተትን አለመስራት የመጀመሪያ ግባቸው ነው። በሄሊኮፕተር ውስጥ ምንም አይነት ወሬም ሆነ ንግግር የለም። ምንም አይነት ንግግር ከፈለጉ በእጃቸው በማንቀሳቀስና በምልክት መናገር ብቻ ነው። ሄሊኮፕተሮቹ በሰሜን በኩል አርገው ወደ ቬንዙዌላ ግዛት ስር ገቡ። ምንም አይነት መብራቶችም ሆነ ምንም አይነት የሬዲዮ መስመሮች የሉም። የሚታይም ሆነ የሚሰማ ነገር የለም። 7 ሰዓት ከ50 ሲል F-20 ተብለው የሚጠሩ ጀቶች እንዲተኩሱ ትዕዛዝ ተሰጣቸው። ወዲያውኑ ቬንዙዌላ ከራሽያ የተቀበለችው የአየር መሳሪያ መከላከያ የሆነውን የሚሳኤል መከላከያን ወርዶ ድምጥማጡን አጠፋው። ወዲያውኑ በአየር ላይ የሚቆጣጠረውን መቆጣጠሪያ የራዳር መሳሪያ በ8 ሰከንዶች ውስጥ ሁሉንም አጠፉት። ሳተላይቶቻቸውን መቱባቸው። ይህ ዱብዳ ሳያበቃ ወዲያውኑ ፎርቴቱና ተብላ በምትጠራው የመከላከያ መሳሪያቸው የተቀመጠበትን ስፍራ መታች፣ አጠቃች። አሜሪካ በዚህ ብቻ አላበቃችም። ይህንን ያደረገችው ሰዎችን ለማጥቃትና ጥቃት ለመሰንዘር ሳይሆን ይልቁንስ ሽፋን ነበር።
ለዴልታ ፎርስ ቡድኖች የተደረገ ሽፋን በድጋሚ ላካርሎታ ተብሎ በሚጠራ ስፍራ ላይ ያረፈውን የአየር ወለድ መከላከያቸውን መታችው። ቬንዙዌላ በግራ በቀኝ የተለያዩ የፍንዳታ ድምጾች አወዛገቧት። ወዲያውኑ የሰራዊቶቿ ሐሳቦችም ሆነ እይታዎች ተበታተኑ። አሜሪካኖች ከዚህ የሚጠቀሙት ወይም ደግሞ ዋነኛ ዓላማቸው የነበረው የነዚህን ሰራዊቶች ትኩረት መበታተን ነበር። የወታደር ሰራዊቱም ወዲያውኑ ይህ እሳት የተነሳበትንና ጥቃት የተፈጸመበትን ስፍራዎች ለማየት ተሰብስበው መሄድ ጀመሩ። በየአቅጣጫው ወደ ፈነዳበት ተበታትነው ሄዱ። ነገር ግን የአሜሪካ ዋነኛ ኢላማ የነበረው እነዚህን ስፍራዎች መምታት ሳይሆን ሌላ ስፍራ ነው። ከዚህም በኋላ ዋነኛዋ የዴልታ ፎርስ ሄሊኮፕተሮች ከራዳር በታች ሆና በ100 ሜትር ዝቅታ ትበር ነበር። ከተማዋ በሁካታና በረብሻ ተሞላች። ሰዎች ከተኙበት እንቅልፍ ብድግ ብለው ተነሱ። ወዲያውኑ የአገሪቱ መከላከያ ሰራዊቶች በየስፍራው እሳት ወዳለበት መጓጓዝ ጀመሩ። ትኩረቶች ከቤተ መንግሥት ላይ ተነሱ። 8 ሰዓት ከ08 ሲል የዴልታ ፎርስ ቡድን በቤተ መንግሥት አሪያ ላይ ተገኘ። የ12ቱ የዴልታ ፎርስ ሄሊኮፕተሮች ቤተ መንግሥቷን ከበበች። ወዲያውኑ ወታደሮች በገመድ እያደረጉ ወደ ጣሪያ ወረዱ። በዚህ ሰዓት ነበር የቤተ መንግሥቱ ጠባቂዎች የሞተር የሚመስል ድምፅ ሰምተው ቀና ብለው ሲመለከቱ እነዛ ጥቋቁር ጭልፊቶች ቤተ መንግሥቷን ከበው እየተመለከቱት። ነገር ግን ጊዜው እጅግ በጣም አርፍዶ ነበር። የዴልታ ፎርስ ወታደሮች እነዚህ ጠባቂዎች ገና ሄሊኮፕተሯን እንኳን አይተው ሳይጨርሱ ምን እንደሆነ ሳያውቁ በፊት ገደሏቸው። የሞቱት ጠባቂዎች መሳሪያ እንኳን ለማንሳት ጊዜ አልነበራቸውም። 8 ሰዓት ከ09 ደቂቃ ላይ እነዚህ ወታደሮች በር ሰብረው መግባት ጀመሩ። ዋነኛ ኢላማቸው ለብዙ ወራት ያጠመዱትን የፕሬዝዳንቱን ክፍል ማግኘት ነበር። 3ኛ ፎቅ ላይም እየተንደረደሩ ተከፋፍለው ወጡ። ግማሹ ስፍራዎችን ሲጠብቅ፣ ግማሹ ደግሞ ኢላማቸው ግባቸው የሆነውን ፕሬዝዳንት ማሰስ ጀመሩ። ይህ ሁሉ ነገር ሲፈጸም እጅግ በጣም በታላቅ ጸጥታ ነበር። ምንም አይነት ድምፅ አይሰማም። በሮች ሲሰበሩም ሆነ ወታደሮች ሲንቀሳቀሱ ፍጹም ድምፅ የለም። እጅግ በጣም ጠንካራ የሆነ ጥንቃቄ የተሞላበት ተልእኮ። በ3ኛውም ፎቅ በግራ በኩል የፕሬዝዳንቱን መኝታ ክፍል አገኙት። 8 ሰዓት ከ11 ሲል በዛ ቤተ መንግሥት ውስጥ ያሉ 2 ወታደሮች ተኩስ ከፈቱ። የዴልታ ፎርስ አባላት ግን እነዚህን ወታደሮች ለመግደል ሰከንዶችም አላባከኑ። 2 ጥይቶች ብቻ በቂ ነበሩ። እይታቸው እንኳን ድምፅ አልባ ነው። የዴልታ ፎርስ አባላቶች ልክ እንደ መንፈስ የሆነ እንቅስቃሴ ነበራቸው። አይሰሙም፣ አይታዩም። በወራት ባጠኑትም ቤትና ኮሊደር ላይ ልክ እንደ ራሳቸው ቤት ይመስል ይንቀሳቀሱበታል። እያንዳንዱን መውጫና መግቢያ እጅግ በጣም ያውቁታል። 8 ሰዓት ከ14 ደቂቃ ከ03 ሰከንድ ላይ የታሰበው ግብ ጋር ደረሱ። የፕሬዝዳንቱን መኝታ ክፍል በርጋ በሩንም በውጪ በኩል አፈነዱት። በውስጥም ፕሬዝዳንት ኒኮላስና ባለቤቱ ግራ በመጋባት ይመለከቷቸው ነበር። የዴልታ ፎርስ ተልእኮ ለማሰብ እንኳን ጊዜ አልሰጣቸውም ነበር። ፕሬዝዳንት ኒኮላስ ባለቤቱ በቁጥጥር ስር ዋሉ። ቢጃማቸውን ለመቀየር እንኳን ጊዜ አልነበራቸውም። ከዴልታ ፎርስ አባላት የሆነው አንዱ ወደ ፕሬዝዳንቱ ተጠጋ። እጆቹን በመጠምዘዝ ወደ ኋላ በማሰር ፕሬዝዳንቱን አስተኛው። ፕሬዝዳንቱ በስፓኒሽ ቋንቋ ይህ ሕገወጥ እንደሆነ አግባብ እንዳልሆነ ደጋግሞ እየጮኸ ይናገራል። ነገር ግን ማንም ትኩረት አልሰጠውም ነበር። ዴልታ ፎርሶች ይህ አያገባቸውም። አሁን 4ኛና የመጨረሻው ክፍል ላይ ደርሰዋል። ፕሬዝዳንቱን በሰላም ይዞ ከቬንዙዌላ አገር መውጣትና መሸሽ። 8 ሰዓት ከ17 ደቂቃ ሲል
የዴልታ ፎርስ ቡድኖች ፕሬዝዳንቱና ባለቤቱን ይዘው ወደ ጣሪያ ወጡ። ፕሬዝዳንቱ እንዴት በአገሬ ውስጥ ሆኜ እደፈራለሁ? የአንድ ሉዓላዊ የሆነች አገር ፕሬዝዳንት ሆኜ እንዴት እንደዚህ እደፈራለሁ? በሚል መልኩ እየጮህና ትግል ሲያበዛ ልክ እንደ ሻንጣ እንደ ቦርሳ አንዱ ወታደር ብቻውን ተሸከመው። ይዞትም ወደ ጥቁሯ ጭልፊት አመራው። ሄሊኮፕተሯ ምንም አይነት ጊዜ አልፈጀባትም፣ ወዲያውኑ ተነሳች። 2:19 ሲል አራተኛውን ተልእኮ ፈጸሙት። ፕሬዝዳንት ኒኮላስ ማዱሮ በሄሊኮፕተር ውስጥ ተገኘ። ሄሊኮፕተሯ ባላት በመጨረሻ ፍጥነትም ከቬንዙዌላ አገር ለመውጣት መብረር ጀመሩ። ጭልፊቶቹ ይውጡ እንጂ የተለያዩ የአየር መሳሪያ የሆኑ ጀቶች በቬንዙዌላ ላይ ያንዣብባሉ። ፕሬዝዳንቱ ያለበትን ሄሊኮፕተር ጥቃት እንዳይደርስበት አጅበውት ይወጣሉ። በ15 ደቂቃ ውስጥ የአሜሪካ የአየር ጀቶች ወዲያውኑ ወደ ባህር ላይ ደረሱ። አሁን ላይ የቬንዙዌላ ሚሳኤሎች በፍጹም ሊደርሱባት አይችሉም። 9 ሰዓት ከ00 ሲል ፕሬዝዳንት ኒኮላስ በዩኤስኤስ ኢዎጂማ ተብላ በምትጠራው ግዙፍ መርከብ ላይ አረፈ። ለዲኢኤዎች ወይም ደግሞ ለአደንዛዥ እጽ ተቆጣጣሪዎች አሳልፈውም ሰጡት። ከ4 ደቂቃ በኋላ የቬንዙዌላ የመከላከያ ሰራዊት የሆነው ዋናው በቴሌቪዥን መስኮት ብቅ አለ። ቬንዙዌላ እጅ እንደማትሰጥ፣ ለሰራችው ሥራ በሙሉ ምላሹን እንደምታገኝ በቁጣ ተናገረ። ፕሬዝዳንቱንም በአስቸኳይ ወደ አገራቸው እንዲመለሱ ተናገረ። ነገር ግን ማንም ጆሮ አልሰጠውም ነበር። ታዲያ ከጥቂት ሰዓታት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫን አወጡ። በሀገሬ ሰራዊቶች እጅግ በጣም እኮራለሁ። ልክ እንደ ፊልም ነው የተከታተልኩት። ፕሬዝዳንት ኒኮላስን በቁጥጥር ስር አውለነዋል። ላደረጋቸው ጥፋቶች በሙሉ ዋጋውን ያገኛል፣ በፍርድ ቤትም ቀጠሮ ተይዞለታል ሲል መግለጫቸውን ተናገሩ። ከአሜሪካ ውጪ ሁሉም ሀገሮች እንደሚያወግዙ ተናገሩ። ነገር ግን ማንም ምንም ነገር ለማድረግ የፈሩ ይመስላሉ። ቬኔዙዌላ ኃይሏን በድጋሚ አሰባሰበች። ነገር ግን የመጨረሻና ትልቅ የሆነውን ትዕዛዝ መስጠት የሚችለው ሰው በቤተ መንግስት ውስጥ የለም። ፕሬዝዳንቱ የሉም። ስለዚህ በድፍረት ጦርነትን መክፈት አልቻለችም። ፕሬዝዳንቱ እንዳልተወሰዱ ጭምጭምታ ቢሰማም ፕሬዝዳንት ዶናልድ ትራምፕ በሶሻል ሚዲያ ገጻቸው ላይ ፕሬዝዳንቱ ውሃና በካቴና ታስረው አይናቸው ተሸፍኖ ፎቶን ያጋራል። ሁሉም ነገር ግልጽ ሆነ። ፕሬዝዳንቱን ለመውሰድ 2 ሰዓት ከ28 ደቂቃዎች ብቻ ፈጅተውባቸዋል ዴልታ ፎርስ ቲሞች። ገና 2026 በቅጡ እንኳን ሳይጀምር አሜሪካ ኃይሏን እያሳየች ነው። ማንም ምላሽ ሊሰጥ አልቻለም። የቬንዙዌላ ፖለቲከኞች ነዳጅ ለመውሰድ ይሉታል፣ ነገር ግን አሜሪካኖች ደግሞ ፍትህ ለመስጠት ብለው ይናገራሉ። ይህን ተልዕኮ እንዴት አያችሁት? አሜሪካ የፈጸመችው ድርጊት አግባብ ነው ትላላችሁ? በቀጣይ ቪዲዮ ዓለማችን ካስተናገደችው እጅግ በጣም ትልቅ የሆነ ክስተቶች ውስጥ ዋነኛውን እናቀርብላችኋለን። ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። ይህን ቪዲዮ ላይክ በማድረግ ጨርሱ። እናመሰግናለን።